ሰላም። በዚህ ሲቪ ኢንተርቪው ሚስ አድርጌ አላውቅም። 100% እውነት የሆነ ነገር ነው የምነግራችሁ። ሲቪያችን አንድ ፔጅ እና እነኚህን 4 ነገሮች ብቻ መያዝ አለበት። አንደኛ ሌተስት ኤዱኬሽን ወይም የቅርብ ጊዜ የትምህርት ደረጃን ማስቀመጥ አለብን። ነገር ግን እዛ ላይ መጥቀስ ያለብን የትምህርት ታይትሉንና የተማርንበት ዩኒቨርሲቲ ስም ብቻ መሆን አለበት። የተመረቅንበት ዓመተ ምህረትና የፕሮግራም ታይፑ ለምሳሌ የቀን የማታ ብለን መጥቀስ የለብንም። ምክንያቱም ሰዎች ቢያዝ ሊሆኑ ይችላሉ። ሁለተኛ ከስራው ጋር ግንኙነት ያለው የስራ ልምድ 10 ዓመት የስራ ልምድ ቢኖረን ነገር ግን ከስራው ጋር ግንኙነት ያለው የ4 ዓመት ብቻ ከሆነ የ4 ዓመቱን ብቻ ነው ማስቀመጥ ያለበት። ሶስተኛ ክህሎት ወይም ስኪል ነው። ከዚህ ስራ ጋር ግንኙነት አለው ብለን የምናስበው ስኪሎች መጥቀስ አለብን። ለምሳሌ ኮሚኒኬሽን ስኪል እንደ ሊደርሺፕ፣ ኮዲንግ፣ ግራፊክስ፣ ቪዲዮ ኤዲቲንግ እያለን ስኪሎችን መጥቀስ አለብን። አራተኛ የስራ ልምዳችን፣ የትምህርት ደረጃችን፣ ያለን ስኪል እና በህይወት ዘመናችን ያሳካ ነው አውትፑት ካለ ሰክሰስ ካለ ከስራው ጋር ግንኙነት ያለው ማለት ነው። እሱን ሳመራይዝ አድርገን ጠቅለል አድርገን የምናስቀምጥበት በአንድ ከበዛ በሁለት ፓራግራፍ የፕሮፋይል ሳመሪ ማስቀመጥ አለብን። ሲቪ ኢቫሉዌት የሚደረገው በአርቲፊሻል ኢንቴሊጀንስ ነው፣ ካልሆነ ደግሞ በሰዎች ነው። በሁለቱም ኢቫሉዌት ቢደረግ እነኚህን 4 ነገሮች ሲቪያችሁ ላይ ካስቀመጣችሁና አንድ ፔጅ ሲቪ ቴምፕሌት የምትከተሉ ከሆነ እመኑኝ ለኢንተርቪው ትደርሳላችሁ። የሲቪ ቴምፕሌቱን ከፈለጋችሁ ቴሌግራም ቻናል ላይ አስቀምጫለሁ። @አላክ የሚል የቴሌግራም ቻናል አለ። እዛ ላይ ዳውንሎድ ማድረግ ትችላላችሁ።